ቢስሚላሂ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ እስቲ ዛሬ ደግሞ ቀኝ እጃችንና ግራ እጃችን ውስጥ መዳፋችን ውስጥ ያለውን ቁጥር እናያለን። እንደሚታወቀው ቀኝ እጃችን መዳፍ ውስጥ ማለት ነው 18 ቁጥር ነው የተጻፈው። ግራ እጃችን መዳፍ ውስጥ ደግሞ 81 ቁጥር ነው የተጻፈው። ይህ ቁጥር የተጻፈው በሌላ ቋንቋ ሳይሆን በአረብኛ ቋንቋ በአረብኛ ቁጥር ነው የተጻፈው። ከሚገርማችሁ ነገር ታዲያ ይህ ቁጥር ማለት ነው ከአላህ 99ኙ ከአላህ ስሞች ጋር ግንኙነት እንዳለውና ከነቢያችን አለይሂ ሰላቱ ወሰላም 63 እድሜ ጋር ግንኙነት እንዳለው ታውቃላችሁ። እስቲ ይህንን ቁጥር ደምረን እንቀንሰው እስቲ። አሁን 81 ሲደመር 18 ይሆናል 99 ይሆናል ማለት ነው። ማንም ደምሮ ማረጋገጥ ይችላል። ያው እንደሚታወቀው 99 ቁጥር ማለት የአላህ ስሞች ጠቅላላ 99ኙ አስማኡላሁል ሁስና ነው። ሁለተኛ ደግሞ ይህንን ቁጥር ደግሞ ቀንሰን እናየው። 81 ሲቀነስ 18 ይሆናል 63። 63 ቁጥር ማለት የነቢያችን የሀቢባችን እድሜ መሆኑ ማንም ያውቀዋል። አላህ ተምረው ከሚያስተምሩ ያድርግልን። ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።